ሐጅ መሄድ አልቻልክም ከሐጃጆች ጋር አላህ የሚያመሳስል ቀን ሰጠን ኢባዳ በአንድ ሐዲስ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም ሲናገሩ ስለነዚህ 10 ቀናቶች ያወሩ ስለ ኡዱሂያ አነሱ ኢዛ ረአይቱም ሂላል ዚልሂጃ የዙልሂጃን ጨረቃ ያያችሁ ጊዜ ወአራደ አሐዱኩም አንዳችሁ ደግሞ ከፈለገ አዩድሂያ ኡዱሂያ ለማድረግ ያሰበ እንደሆነ فليمسك عن شعره وأظفاره ጸጉሩንም ጥፍሩንም ከመቁረጥ ይቆጠብ የዙል ሂጃ ጨረቃ ከገባች ነገ ዙል ሂጃ ነው ከተባለ ኡዱሂያ የሚያርድ ሰው ምን ማድረግ አለበት ጥፍሩንም አይቆረጥም ጸጉሩንም አይነካም ጺሙን ቀድሞ ቀመስ ማለት ነው ከሰውነቱም ጸጉር ምንም አይነካም ከምን ጋር መሳሰላል ሁጃጆች ልክ ኢህራም ለብሰው ለበይከ ዑምረተን ሲሉ ዑምራ ለማድረግ ለበይከ ሐጅን ብሎ ሐጅ ለማድረግ ሲነይቱ ከዛ ሰዓት ጀምሮ 8ኛ ቀን የውሙ ተርዊያ ላይ ኢህራሙን ያደርጋሉ ወደ ሚና ይሄዳሉ ከዛስ ሚና ያድራሉ አረፋ ከሱቢ ሰላት በኋላ ወደ አረፋ ይሄዳሉ አረፋ ላይ ቀን ሙሉ ይቆማሉ ለበይከ اللهم ለበይክ ነው የሚሉት ለበይከ لا شريك لك لبيك إن الحمد والنعمة لك والملك لا شريك لك يا الله ብቸኛ ተመላኪነት ያስተጋባሉ ከየትኛውም ቦታ የመጣ ከሰባቱም ሀገር የተሰባሰበ ይሄን ይናገራል ፀሐይ ስትጠልቅ ወደ ሙዝደሊፋ ይመጣሉ ሙዝደሊፋ ላይ መግሪብና ኢሻ ሳይደርሳሉ ጀሙ ተአኺር አድርገው ይሰግዳሉ እዛ ያድራሉ ከሱቢ በኋላ ወደ ይሄዳሉ ጀመራት ይሄዳሉ ጀመራት ካደረጉ አላሁ ፉቃቸው ዘይ ተመቻቸለት ደሞ ጧፉን አድርጎ የዛን ጸጉሩን ምን ያረጋል ይላጫል ጥፍሩን መቆረጥ ካለበት ይቆረጣል የአረፋ ቀን ምን አይነት ቀን ልዩ ቀን በላጭ ቀን እነዚህ ቀን ጾሙን የጾመ እዛ ያሉት አይጾሙ ሐጅ ላይ ያሉት ለምን ኢባዳ ላይ ነው ድካም አለ አይጾሙም እነሱ ነብዩ ሰለላሁ ዐለይሂ ወሰለም ግመል ላይ ሆኖ ጠጥተው ወተት እየጠጡ አሳዩ ለሰዎች እንዳልጾሙ ለማሳየት ሲያም የውም አረፋ የአረፋን ጾም አሉ ነብዩ ሰለላሁ ዐለይሂ ወሰለም إني أحتسب على الله أن يكفر السنة التي بعده وسنة التي قبله ያለፈውን አንድ አመትና የወደፊቱን አንድ አመት ያስምራል ብዬ አላህን ከጅላል የሁለት አመት ወንጀል ያስምራል አያችሁ ፍርሳ ሁለት አመት ወንጀል በአላህ ቀላል እዛ ገቢዎች ምናምን የስድስት ወር አውፍ ተብላል ቢባል እንዴት ነው የምትደሰተው በአላህ ይሄ ግን የሚያገኘው ይሄን 10 ቀን ላይ በዚህ መልኩ እንዲያደረገ አንድ ወር እንደዚህ አድርጎ ምናምን የሆነ ሪፖርት ያቀረበ በዚህ ሰዓት መጥቶ ቢባል እናደርጋለን ለምን የስድስት ወር አውፍ ልንባል ነው አላህ በገንዘብ የሚታመን ነው እንዴ የሚተመን ነገር ነው እንዴ አውፍ ያለ በገንዘብ ብንገልጸው እኮ ማይገኝ ለምን ወንጀላችን ላይ ደርሷል የውም አረፋ አላህ ከጀሃነም እሳት ባሪያዎችን ነፃ የሚያወጣበት ቀን ما من يوم أكثر من أن يعتق الله فيه عبدا من النار من يوم عرفة عند عرفة كان الله ባሪያዎችን ከጀሃነም እሳት ሁርም ይልበት ቀን የለም አላህ ከነሱ እንዲያደርግ ያ ረብ ነፃ አውጣኝ ብለን ዱዓ ምናደርግበት ነው የውም አረፋ ምን ተባለ ሌላ ከዱዓዎች ሁሉ በላጩ ዱዓ የውም አረፋ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም خير الدعاء ከዱዓዎች ሁሉ ልዩ ዱዓ በላጩ ዱዓው የውም አረፋ የአረፋ ቀን ዱዓ ነው አሉ وخير ما قلت انا والنبيون من قبلي እኔም ከኔ በስተፊት የነበሩ ነቢያቶች ካለው ነገር የተሻለ ኸይር ነገር لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير سبحان الله يمتي يوم عرفة ቀን 9ኛው ቀን የዙል ሂጃ 9ኛው ቀን ነገ ኢድ ነው ሊባል ቀን ማለት ነው 9ኛው ቀን ከዱዓዎች ሁሉ ልዩ ዱዓ ያ ቀን ነው ተብሏል አዳ ሀጃ የለም ስንት ሀጃ አለብህ ለማግባት ፈልገህ ያልተሳካ ልጅ ፈልገህ የዘገየብህ ያ ረብ በላ በየቂን አድርጓ አላህን ለምኗ አላህ አሳፍርም ወላሂ ቁርአን ላይ የነቢያቶች ታሪኮችን ሲነግረን
ዘከርያን በዚህ እድሜው ሊሰጠነው ሲል ለምንድነው ታሪክ ብለን እንድናልፈው ከንፈር እንድንመጥበት እንድንደነቅበት ብቻ አይደለም ወከዛሊከ ነጅዚ المحسنين እንዲህ በዚህ መልኩ ሙህሲኖችን በጎ የሚሰሩትን እንመነዳቸዋለን አለ አላህ ዘከርያን እንደለገስኩት እለግስሃለሁ እያለ ነው አላህ ኢብራሂምን እድሜያቸው ሄዶ ከሀጀር አላህ ለገሳቸው ኋላ የመጀመሪያ ሚስታቸው ሳራ ኢስሐቅን የለገሳት ኢስማኤል ከተወለደ ከ13 ዓመት በኋላ ኢስማኤልን ለነብዩላህ ኢብራሂም ሲለግሳቸው 86 ዓመታቸው ነበሩ ኢስማኤል ማን ነው ኢብራሂም ዘከርያ ያህያን ሲለገሱ እድሜያቸው 100 ነበር የሚስታቸው እድሜ ደግሞ 99 ነበር መሃን ነበረች አላህ ሲለግስ በካልኩሌት አይደለም መርየም ጋር ሲገቡ በበጋ ማይገኘው ምግብ ያገኛሉ በክረምት ማይገኘውን ያገኛሉ ከየት ነው ይሄ ብለው ጠየቁ ይሄማ ከአላህ ዘንድ ነው ኢነላህ የርዝቁ መን የሻ بغير ሒሳብ አላህ ባሪያዎችን ሲለግስ ያለ ሒሳብ ነው በካልኩሌት አይደለም እኛ ሒሳብ ሰርተን ነው ይሁን ነገር ምን አላህ ሲለግስ እንደዚህ ነው ስለዚህ ዱዓ ምናደርግበት ነው ሁሌም ዱዓ ማድረግ አለብን ያን ቀን ደግሞ በልዩ ሁኔታ ያ ረብ እንበል ዚክር ከምናበዛበት አንዱ ይብዛ ምኑ لا إله إلا الله سبحان الله لا إله إلا الله ይሄን ስለኔ አንድ ወንድም ታክሲ ላገኘኝና አንድ የሌላ እምነት ተከታይ እቺን ቃል በአንድ ወቅት የሆነች መስጊድ ላይ ስለ አረፋ ያወራ ይሄን لا إله إلا الله ሚለውን ተነተንከው አለኝ እና አንድ የሌላ እምነት ተከታይ ቲክቶክ ላይ ያገኘውና በዚህ ሂዳያ ያገኘ እስልምናን ተቀበለኛው እጅ ላይ አለ سبحان الله لا የለም ኢላህ አምላክ ኢላ አላህ ማን ሲቀር አላህ ሲቀር ወህደሁ ብቸኛ ላ ሸሪከ ለሁ ለሱ አጋር የለው ሊሰገድ ሊጎበደል ሊታረድለት የሚገባ አምልኮ ሊገባ የሚገባ ከአላህ ውጭ ማንም የለም ላ ሸሪከ ለሁ ለሁል ሙልክ ንግስናም ለሱ ነው ወለሁል ሐምድ ምስጋናም ለርሱ ነው ወሁወ እሱ አላህ አላ ኩል ሸይን ቀዲር በማንኛውም ነገር ቻይ የሆነ ጌታ ነው ምንም ማያቅተው ሁሉንም ነገር የሚፈጽም አድራጊ የሆነ ጌታ ይህን ዚክር ምናበዛበት ሐጅ ላይ ነው ወንድሞች ከየትኛውም ዓለም የተሰባሰቡ አይኔ በአገሬ ቋንቋ የሆነ ነገር ልበላይ ምንድነው የሚያስተጋባው ለበይክ አላሁመ ለበይክ ለበይክ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ነው የሚለው ለምን እዛ ቦታ ላይ ሄዶ የሚያጅበው ሽርክ ላይ የወደቀ ሰው ሄዶ ስለሚለምነው ስለ ሽርክ አውራ ለምን ሐጁ ይሄ ነው ተብሎ መስፈርት መጥቶለታል በዛ መስፈርት በዛ አካይድ በተሰጠው መመሪያ መሰረት ብቻ ይጓዛል ሱብሃንአላህ ለዚህ ነው ሐጅን በስነ ስርዓቱ ዋጅባቶችን ተወጥቶ ከሙሐረማት ነገሮች ርቆ ሐጅ አድርጎ የመጣ ደሞዙ ዱንያ ላይ አይተመንም ምንድነው ደሞዙ الحج المبرور ليس له جزاء إلا الجنة كجنة ሌላ ሽልማት የለውም ረፈስ የሌለው ፊስቅ የሌለው ስሜት ቀስቃሽ ንግር ሰውን ያልበደለ ያልተሳደበ በዚህ መልኩ ሐጅ አድርጎ የመጣ رجاءك يوم ولدته امه እናቱ እንደወለደችው ቀን ሆኖ ይመለሳል ታጥቦ ንጹህ ሆኖ አዲስ ሆኖ ይመጣል እዛ ቦታ ላይ ከየትኛው ማህጉር የመጣ ይሄን ነው ስለ አላህ ብቸኛ የተውሂድ ምንነት የሚገለጽበት የአላህ ብቸኛ ተመላኪነት የሚንጸባረቅበት ቦታ አላህ ይወፍቃቸው እዛ ቦታ ላይ ሆነው ይሄን ያደርጋሉ ሐጃቸውን አላህ ለነሱ ይቀበል በሰላም ደርሰው በሰላም ይመለሱ አላህ ያድርጋቸው እኛም ደግሞ አላህን ለግሶናል ምን እነዚህ ልዩ ቀናቶች እንጠቀምበት ለጎረቤት ምቻልክ አድሉን ተጠቀም እስቲ ምቹ የሰዎችን ሐጃ ለማውጣት የሰዎችን ጉዳይ ለመፈጸም ሞክር በሙስሊም ወንድሞች ላይ ደስታን ለመጣል ሞክር አላህ ይደሰትብህ ነብዩ ሰለላሁ ዐለይሂ ወሰለም እኔ አንድ ወር እዚህ መስጊድ ላይ ያሉ መስጊዳችን ነው መስጊዱ ንጉዋ እኮ ነው ከሌላ ቦታ ሲሰገድ በአንድ ሺህ የሚበልጥበት መስጊድ ላይ እኮ ነው አንድ ወር ኢዕቲካፍ ከመቀመጥ የወንድሜን ሐጃ ባውጣ እሱ ለኔ ተሻለ ነብዩ ያሉት ታዳ ወንድሞቻ እስቲ ዒድ ሊመጣ ነው ይባላል ሲጨናነቁ አስደስታቸው
አባት የሞተባቸው አሉ፣ የቲም የሆኑ አሉ። አባታችን ቢኖር እኛ ጋር የሚታረድ ነበር ብለው ሊያለቅሱ አይገባም። አባታችን ቢኖር እኛም አዲስ ልብስ እንለብስ ነበር ብለው ሊያዝኑ አይገባም። አስደስታቸው፣ አላህ ይደሰትብሃል። ወላሂ አላህ ይደሰትብሃል። የእነሱንም ባጥረክ ቀልብ እንዲረጥብ ከፈለክ አሉ ነብዩ ሰለላሁ ዐለይሂ ወሰለም የየቲምን አናት አብሳሉ። ሱብሃንአላህ አብስ ምን ይሆናል? ቀልብ ይረጥባል። ያበላስ ታዲያ፣ ያጠጣስ ታዲያ፣ ያለበሰስ ምን ደረጃው ታዲያ አስቡት። ሱብሃንአላህ ነገ ምን ልጆቼን ትቼ ሄዳለሁ ብዬ በማሰብ ሌሎችን እንደዛው እናስብ። ደስታ እናስገባ። አላህ ቤት ውስጥ ደስታ ያስገባል። የመጣ በላ ካላህ ላይ ያነሷል። ለምን? ሰደቃ ነው። ሰደቃ በላን ይመልሳል። የአላህን ቁጣን ያበርዳል። መጥፎ አወዳደቅን እንዳትወድቅ ያደርጋል። ሰደቃ፣ መልካም ስራ መስራት፣ ሁሌም ለዚህ ነገር ዝግጁ መሆን አለብን። ሙስተዒድ ነህ። ስለዚህ ዒዱም ሲመጣ ይሄ ነው ደስታ። ዒድ ሲባል ኢስላም የራሱ ትናል። ሱብሃንአላህ ከአስሩ ቀን ልዩ ቀን የውሙ ነህርን የእርዱ ቀን ተብሏል። እርድ ስታርድ ለእያንዳንዱ ባረድከው ፍየል ሊሆን ይችላል፣ በግ፣ ከብት ጸጉሩ ልክ አጅር አለው ተብሏል። ምንዳውን ተመልከቱ።